ሰላም ጤና ይስጥልን። እንደምን አመሻችሁ። መርዕድ አሰፋ ነኝ ከማያ ኖይስ። ዛሬ እንግዲህ ለትንታኔ እና ለውይይት ያቀረብኩት ሀሳብ ድሮና ዘንድሮ ይላል። ድሮና ዘንድሮ እንግዲህ ሀሳቡ አሁን ላይ ያለውንና የበፊቱን የኢትዮጵያን አንዳንድ እውነታዎች የነበሩ ታሪኮችን በማንሳት ለማውራት እንሞክራለን ባለን አቅምና ጊዜ። እንግዲህ ዛሬ ይህንን ሀሳብ ያነሳንበት ዋናው ዓላማ አሁን የተፈጠሩ ቢመስሉን የድሮ ታሪኮች አሉ፣ ከዛ እየተንከባለለ የመጣና እውነታ የሚመስሉ ሀሰትም ያለባቸው። ስለዚህ እነኚህን እውነታዎች ለመከተል እንሞክራለን። እንግዲህ መነሻው ከምኒልክ ዘመነ መንግስት ያለውን እናወራበታለን፣ እስካሁን እስካለው ድረስ ማለት ነው። ምንድነው አጼ ምኒልክ ሲሞቱ የነበረና አሁንም ድረስ መንግስት በተተካ ቁጥር የእርስ በርስ ችግር፣ ስልጣን ላይ የመሮጥ ሀገርን ሳይሆን ስልጣንን የማስቀደም ችግሮች አሉና ጫካ ገብቶ መሽጎ አድብቶ ያው ጊዜንና ህዝብን ማዋከብ የሚሉት ይሆናሉ መንግስቶቻችን የመጡት በብዛት በዚህም ስለሆነ ማለት ነው። እንግዲህ እንደመናገር እንደምንችለው ከዘመነ መንግስታችን ከምኒልክ ጀምሮ ያለው ማለት ነው። ምኒልክ ሲሞቱ አጼ ምኒልክ ሲሞቱ የተተኩት ልጅ ኢያሱ ናቸው። እንግዲህ ያው አባባሉ እንደሚባለው በልጅ ኢያሱ ጊዜ ዳቦ ድንጋይ ሆነ የሚባልበት ዘመን ማለት ነው። ልጅ ኢያሱ እንግዲህ ጥቂት ጊዜም ዙፋን ላይ ቢቀመጡም የአመራር አቅማቸው ደካማ ነው ተብለው እንግዲህ በዘመኑ ባሉ ባለስልጣናት ተወግደው በዘውዲቱ እንዲተኩ ተደርጓል። እንግዲህ በዘውዲቱም ንግስና ሲጭኑ ሀገረ ገዢ የሆኑት ኃይለ ሥላሴ ነበሩ። ይህም ሆኖ ሳለ እንግዲህ ሂደቱን ለመናገር ያህል አጼ ምኒልክ ሲሞቱ በሰዓቱ የነበሩት ያው ባለቤታቸው ጣይቱ ነበሩና እንግዲህ መንግስታት በተተካ ቁጥር ተንኮል ይመጣልና ጣይቱን ከስልጣን አንስቶ ወደ እንጦጦ ነው የወሰዷቸው። ይሄ ረጅም ታሪክ ስላለው ወደዛ መግባት አያስፈልግም። ከዛም በሚቀጥለው ልጅ ኢያሱ ስልጣን ያዙ። ልጅ ኢያሱን አውርደው እንግዲህ ዘውዲቱ ነው የሆኑት። እንግዲህ ይሄም በእንዲህ እንዳለ ዘውዲቱ ከተተኩ በኋላ የኃይለ ሥላሴ መምጣት ይኖራል። ያኔ ልጅ ኢያሱ ታሰሩ፣ ወደ ሀረር ነው የተወሰዱት ታስረው። እንግዲህ እሳቸው ታስረው በነበረ ሰዓት ጣሊያን ተመልሶ ይመጣል። በዛን ጊዜም ጣሊያን የታሰሩትን ልጅ ኢያሱን አነግሳለሁ፣ ኃይለ ሥላሴን አወርዳለሁ፣ ልጅ ኢያሱንም ይዤ እኔ ሀገሪቷን እመራለሁ፣ በእኔ ቁጥጥር ስር ይሆናል ልጅ ኢያሱም የሚል ቅራኔ ስለነበራቸው ከአፄ ኃይለ ሥላሴ ጋር እሳቸውን አውርደው ልጅ ኢያሱን ማንገስ ነበርና የጣሊያን ሀሳብ። በዛን ሰዓት ያ ሲከሰት ምንድነው ኃይለ ሥላሴ ይህን ይሰሙና ልጅ ኢያሱን ከሀረር ያስጠሯቸዋል። ለእሳቸው በጣም የቅርብ ምስጢረኛ የሚባሉት ሰዎች ልከው ያስወጧቸዋል ከሀረር። በባቡር ነው ወደ አዲስ አበባ ያመጧቸው። ይዟቸው የመጡትን ሰዎች ጠየቋቸው። ለምንድን ነው የምትወስዱኝ? በቃ ይገሉኛል ብለው ነው እነሱ ያሰቡት። በቃ እነኚህ እንደዛ ናቸው ነው ያሰቡት። ለምንድን ነው የምትወስዱኝ ሲሏቸው ኃይለ ሥላሴን ነገስታቱን ንጉሠ ነገስትን አወርደው እርሱን ጣሊያኖች ስልጣን ሊሰጡት መሆኑን እናውቃለን አሉት።
ሀገሬን ሽጬ ስልጣን ከሚይዝ ሞቴን እመርጣለሁ ይላሉ። እና ያን በሚሉ ሰዓት የኃይለ ሥላሴ የቅርብ ሰዎች በጣም ደንግጠው ነው ያዩዋቸው። ምክንያቱም አልጠበቁም እንደሚባለው በቃ እነሱ አምነውበት ነው የመጡት። እንደዛ ሲሏቸው በጣም የገረማቸው፣ በጣም ነው ያዘኑት። ከዛ በኋላ ምንድነው የሆነ አዲስ አበባ መጧቸው፣ ቤተ መንግስት ገቡ። ያው እስረኛ ናቸው፣ ታሰሩ። የሆነ ጊዜ ፎቁ ላይ ይታዩ ነበር፣ ሲሄዱ ሲመላለሱ ይታዩ ነበር። ከዛ ደብዛቸው ይጠፋል። ያው የልጅ ኢያሱ አሟሟት ሚስጥር ነው፣ እስካሁንም ሚስጥር እንደሆነ ነው። ከኃይለ ሥላሴ በስተቀር እንግዲህ መቃብራቸው የሚያውቅ የለም ነው የሚባለው። ይህ ሁኔታ ቀጥሎ ያው ኃይለ ሥላሴም ነገስታት ንጉሠ ነገስት ይሆናሉ። የእሳቸውም አሟሟት በተንኮል በሴራ ሆኖ ያው ደርግ የሚባለው መንግስት መጣ። ምክንያቱም መግደልን ነው ይዞ የሚመጣው፣ ግድያን ነው ይዞ የሚመጣው። ምንም አዲስ ነገር የለውም። ምክንያቱም ካላጠፋ ያ ሰውም ቆሞ መሄድ ስለማይመስለው፣ ያ ስልጣን ስለማይጠበቅለት ግዴታ የሱን እንትን ማጥፋት ስላለበት ማለት ነው። ደርግ መጣ፣ ጊዜያዊ መንግስት ሆነ፣ ወታደራዊ መንግስት ሆነ። ሶሻሊስትን አሞጋገሰ፣ አወጀ፣ ሶሻሊስት ነኝ አለ። እንግዲህ ያው የኃይለ ሥላሴ ብልጠት አለ፣ የደርግ ደግሞ ያው ብልጠትም አለ፣ ስንፈትም አለ። እሳቸው ከካፒታሊስቶቹ ጋር ነበሩ፣ ከአሜሪካ ጋር ትልቅ ወዳጅ ናቸው። ትልቅም ወዳጅ ስለሆኑ አሁን የገነባነውን አባይን፣ አሁን ነዳጅ ያሉበትን ኤራዎች ሁሉ ሎኬሽኖችን በካርታ ደረጃ የሰሩላቸው አሜሪካውያኖች ናቸው። እሱም በተንኮል ነው፣ በእርግጥ በተንኮል ነው የተሰራው። ያው ግን ቢሆንም ግን ትልቅ ስራን የሰሩላቸው፣ ጥናቱን ጨርሰው ሰጥቷቸው። ይህም ሌላ ታሪክና በሌላ ጊዜ በዚህ ጉዳይ ስለምንሄድበት ይህንን ሂደት ለመናገር የፈለኩት ሂደት ስላለ ነው። ከዛ በኋላ ምንድነው ንጉሠ ነገስት ኃይለ ሥላሴ በደርግ ከወረዱ በኋላ እሳቸውም አሟሟታቸው ያው ሚስጥር እንደሆነ ቀጠለ። ያው እሳቸው ቢታወቅም ማለት ነው። ግን ያው የገደለ ይገደላል እንደሚባለው እሳቸውም ያደረጉትን ነገር ነው የሆነባቸው። እንግዲህ ይህ ነገር ይቀጠለ። ደርግ መጣ። ደርግም በኢህአዴግ መንግስት፣ በህወሓት፣ በኤርትራ እንትን አንድ ላይ ወደቀ። ትልቁ የአፍሪካ አስፈሪ ጦር የሚባለው የደርግ ሰራዊት ተንኮታኩቶ ወደቀ። ጥሎ የሚጠፋውም ጥሎ ጠፋ። የኢህአዴግ መንግስት መጣ። ኢህአዴግም አብሮት የነበሩትን ፓርቲዎች ወይ አብሮት የታገሉትን ዞር በሉ በማለት የራሱን መንገድ በመከተል ብቻውን ሆነ። እነኛም ሰዎች አኩርፈው ጫካ ገቡ፣ እነ ኦነግ ማለት ነው። ስለዚህ ሂደቱ አሁንም ቀጠለ። አንዱ አንዱን በማጥፋት ሄደ። ኢህአዴግም እንግዲህ ለረጅም ዓመታት በኢትዮጵያ መንግስት ሆኖ ቀጠለ። በዚህም ሂደት ላይ ብዙ ደስታም መከራም ቀጠለ። ኢህአዴግም መንግስት ወረደ። ይህ ሂደት ነው እንግዲህ እዚህ ጋር አንድ ጸሐፊ የጻፈው፣ ጸሐፊው ስሙ ገብረ ሚካኤል ገብረ መድኅን ይባላል። የዘመን ክስተት በሚል የመለስ ዜናዊና አዲሷ ኢትዮጵያ የሚል መጽሐፍ ጽፎ ነበር ግንቦት 9 ላይ 2009 ላይ ሶሪ። እና ይህ ሰው እንግዲህ በመጽሐፉ ላይ ምን ይላል? ገጽ 286 ላይ እንዲህ ብለው ነበር ብሎ ጽፎታል። ምን ብለዋል? መለስ ዜናዊና የኤርትራ ጉዳይ ይላል። ገጽ 286 ላይ ነው ያለው። ባለፉት 21 ዓመታት በርካታ አስቸጋሪ ጊዜያትና ከባድ ውሳኔዎችን አሳልፌያለሁ። በክብደታቸው የተለያዩ ነበሩ። ለእኔ በጣም ከባዱ የሆኑና የኢትዮ ኤርትራ ጦርነት ነበር። በወቅቱ ጦርነቱ ይቀጥል አይቀጥል በሚል ሀሳብ ላይ
ከጓደኞቼ ጋር አጣብቂኝ ውስጥ ገብቻለሁ። እኔና አንድ ባልደረባዬ ጦርነቱ ማብቃት አለበት ስንል፣ አብዛኞቹ የድርጅቴ አባላት ደግሞ ጦርነቱ መቀጠል አለበት ብለው ሐሳቤን በድምፅ ብልጫ ውድቅ አደረጉት። በዚህ ጊዜ ከእምነቴ ጋር የሚቃረን ውሳኔ ተቀብያለሁ። ከዛም በላይ እንደ ሀገር መሪ ውሳኔን በህዝብ አሳውቄ ብዙሃኑን መነሳሳትና ከጎኔ ማሰለፍ ነበረብኝ። ያን ከባድ ፈተና መቼም ቢሆን አልረሳውም። በጊዜው ጥልቅ ብቸኝነት ተሰምቶኝ ነበር ይላሉ መለስ ዜናዊ ብሎ ነው የጻፈው። እንግዲህ በሰዓቱ የኢትዮ ኤርትራን ጦርነት በጣም የሚጸጸቱበት እንደሆነ ነው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የሚናገሩት። ይህ ሰው እንግዲህ እንደጻፈው ወደ ሌላኛው ገጽ ላይ ኤርትራን እንዴት አጣናት የሚል ርዕስ ይዞ ደግሞ መጣ። መለስ የሚተቹበት ሌላው ጉዳይ ከኤርትራ ጋር ይያያዛል ይላል። አዎ፣ ምክንያቱም የኢትዮጵያ መንግስት በሰዓቱ ስህተት እንዲሰራ ለማለት አይደለም። እኔ ሂደቱን ነው መናገር የፈለግኩት። ስለዚህ የአሰብ ጉዳይ እዚህ ጋር ነው የሚነሳው። አሁን የኤርትራ ሀገርነት ሀገር አይደለችም የሚለው ሳይሆን አንድ ትልቅ ህዝብ ያላት ሀገር ወደብ አልባ ሆና ህዝቡ በችግር መግቢያ መውጫ የሌለው ህዝብ በችግር ሆኗል። ስለዚህ ይህ ሂደት ነው ዛሬ እዚህ ጋር ያደረሰን። አሁንም መገዳደል ካለ ይሄ መቀጠሉ አይቀርም። ሀገር ደግሞ አንድ መሪ ያስፈልጋታል። ስለዚህ ህዝብ እንደ ህዝብ ነቅቶ ትላንትና የተከሰቱትን ክስተቶች ዛሬ እንዳይደገም ሀገርን በማስቀደም ታሪክን በማወቅ በመረዳት ነገ ስህተት እንዳይሰራ ዛሬን ማሰብ አለብንና ትላንትና የተከሰቱትን ክስተቶች ትምህርት በመውሰድ ነው እንጂ ዛሬን ቆዝመን እሱን በመኖር ሳይሆን ለነገ ልጆቻችን የምትሆነውን ሀገር ኢትዮጵያ ከሀገራቶች ሳይመሰረቱ ሀገር ሆና የቆየችን ሀገር ዛሬ ወርዳ መብላትና መጠጣት በሚያቅተው ሁኔታ ህዝቡ እየኖረ እኛ ዛሬም የገውት የስልጣን ሽሚያ ላይ ከምንሆን ሰርተን ራሳችንን የምንቀይርበትና ሀገራችንን ከፍ የምናደርግበት ዘመን እንዲሆን ነው የምንመኘው። የሀገሬ ህዝብ እንንቃ ነው። ድሮና ዘንድሮ ይሄ ነው እንግዲህ። ከትላንትና ያልተማረ ነገም አይማርም እንደሚባለውም ስትሄድ የመታ ድንጋይ ስትመለስ ከመታ ድንጋዩ አንተ ነህ ነውና የሚባለው። ያን ከመሆን ያድነን። ሀገራችንን ማዳን የምንችለው እኛ ነን። ዛሬ የተነሳው ርዕስ የአሰብ ጉዳይ እንደዚህ መወሪያ የሆነው ርዕስ ዛሬ የጀመረ አይደለም፣ ድሮም የነበረ ነው። ስለዚህ ዛሬ በድጋሚ ሲነሳ እሰይ ብሎ ደስ ብሎን ሀገራችንን ሀገር ለማድረግ ያብቃን። እንግዲህ ጨርሻለሁ። መርዕድ አሰፋ ነኝ። ስለሰማችሁኝ ስላዳመጣችሁኝ አመሰግናለሁ። መልካም አዳር።